ዛሬ የምናወራው ስለ አንድ አፈ ታሪክ ስለ እውነተኛው የእግር ኳስ ጦር ሜዳ ጄኔራል ነው። ስሙም ፓትሪክ ቪዬራ ይባላል። እሱ መሃል ሜዳ ላይ በኃይሉ በእግር ኳስ ብልሃቱና በማይናወጥ የአመራር ብቃቱ ዘመን የገዛ ንጉስ ነበር። አርሰናልን ወደ ታሪካዊ ኢንቪንሲብልስ ያልተሸነፉ ዘመን የመከራ ማንቸስተር ዩናይትድ አፈ ታሪክ ሮይ ኪን ጋር የማይቋረጥ የጠላትነት ፍጥጫ የነበረው የዓለም ዋንጫን እና የአውሮፓ ዋንጫን ከፈረንሳይ ብሔራዊ ቡድን ጋር ያነሳው ግዙፍ ተጫዋች። ይህ የእግር ኳስ ህይወት ከ20 ዓመት በላይ ስኬትን ያስመዘገበ ታሪክ ነው። ከሴኔጋል አቧራማ ሜዳዎች ተነስቶ የዓለም እግር ኳስን ለመቆጣጠር የደረሰበትን የቪዬራ አስደናቂ ጉዞ ከትውልድ እስከ ጡረታ በዝርዝር ታሪካዊ ክስተቶች የተደገፉ ቪዲዮዎች ለእናንተ አዘጋጅተናል። እንግዲያውስ ሻዮቻችሁን አዘጋጁና ጉዟችንን እንጀምር። ፓትሪክ ፖል ቪዬራ የተወለደው ሰኔ 23 ቀን 1976 ዓ.ም በሴኔጋል ዋና ከተማ ዳካር ውስጥ ነው። የእግር ኳስ ፍቅሩ የጀመረው ገና በልጅነቱ ልጆች ከልብሳቸውና ከፕላስቲክ ከረጢት በሚሰሯቸው ጊዜያዊ ኳሶች በዳርካ ጎዳኖች ሲጫወት ነበር። የቪዬራ ቤተሰብ የተሻለ ኑሮ ፍለጋ ወደ ፈረንሳይ ሲሄድ ቪዬራ ገና 8 ዓመቱ ነበር። በፈረንሳይ ውስጥ ነበር እውነተኛ የእግር ኳስ ህይወቱን የጀመረው። ታላቅ ችሎታውም ብዙ ሳይቆይ በብዙዎች ዘንድ ታወቀ እና በ17 ዓመቱ ብቻ በፈረንሳይ ክለብ እንደ ኤስ ካኔስ የመጀመሪያ ጨዋታውን አደረገ። አስገራሚው ነገር ደግሞ ገና 19 ዓመቱ ላይ ያለ ካፒቴን ሆኖ መመረጡ ነው። ይህ የሚያሳየው የቪዬራ ገና በለጋ እድሜው የተፈጥሮ የአመራር ብቃትና በሜዳ ላይ የሚኖረው ተጽዕኖ ምን ያህል ትልቅ እንደነበር ነው። ቪዬራ ራሱ እንደተናገረው አሰልጣኙ መሪነቴን ያዩት በመነጋገረው ሳይሆን በሜዳ ላይ በሚኖረኝ ባህሪ ነው ሲልም ተናግሯል። ቪዬራ በካኒስ ያሳየውን አስደናቂ ብቃት የአውሮፓን ትልልቅ ክለቦችን ትኩረት ስቧል። በ1995 ዓ.ም ታላቁ የጣሊያን ክለብ ኤስ ሚላን ቪዬራንን አስፈረመ። ሆኖም በሳን ሲሮ ብዙ የጨዋታ ጊዜ አላገኘም። በሴሪያ ኤ ሊግ ላይ የተሰጠው እድል 2 ጨዋታዎችን ብቻ ነበር። ይህ አጭር ቆይታ ቪዬራን ትልቅ ውሳኔ እንዲወስን አደረገው። የሚቀጥለው መረሻው ደግሞ ታሪኩን በቋሚነት የሚቀርብበት ቦታ ነበር። በ1996 ዓ.ም ቪዬራ ከኤስ ሚላን ወደ አርሰናል በ3.5 ሚሊዮን ፓውንድ ተዘዋወረ። ይህ ዝውውር በአጋጣሚ የመጣ አልነበረም። የቪዬራ የሀገር ሰው አርሴን ቬንገር ገና ወደ እንግሊዝ ዋና አሰልጣኝነት ሳይመጡ ነበር ቪዬራን ለማስፈረም የተስማሙት። የሁለቱ ፈረንሳውያን መገናኘት የአርሰናልንና የእንግሊዝ እግር ኳስን ታሪክ ለዘላለም ቀየረው። በአርሰናል ያሳለፈው 9 ዓመታት ቪዬራን ወደ ዓለም ምርጥ የመሃል ሜዳ ተጫዋችነት አሳደገው። በ6 ጫማ ከ4 ኢንች 1.93 ሜትር ቁመቱ በሚያስደነግጥ ኃያሉና ከሳጥን ወደ ሳጥን በመሮጥ በሚታወቅ የጨዋታ ዘይቤው ፕሪሚየር ሊጉን መሃል ሜዳ ተቆጣጠረ። ከጎኑ ከአማኑኤል ፔቲት ጋር በመሆን ለአርሰናል የብቃትና የጥበብ ድብልቁን ፈጠረ። ገና በመጀመሪያ ሙሉ የውድድር ዘመኑ 1997 እና 98 አርሰናል የሊግና የኤፍኤ ካፕ ድርብ እንዲያሳካ ረድቷል። የሱ ጨዋታ ድፍረት የተሞላበት ተወዳዳሪነት የጎላበትና አንዳንድ ጊዜ ደግሞ ትዕግስት የሌለው ነበር። ቀይ ካርዶች ሲበዙበትና የዲሲፕሊን ችግሮች ሲያጋጥሙት በሜዳ ላይ ያለው ተጽዕኖ ይህን ሁሉ እንዲረሳ ያደርግ ነበር። ከ1999 እስከ 2004 ድረስ 6 ተከታታይ ዓመታት በፕሪሚየር ሊግ የዓመቱ ምርጥ ቡድን ውስጥ መመረጡ ብቃቱን ያረጋግጣል። በ2002 ዓ.ም ታላቁ ካፒቴን ቶኒ አዳምስ ጡረታ ሲወጣ ፓትሪክ ቪዬራ የአርሰናልን ካፒቴንነት ወረሰ። በዚህ ኃላፊነት ስር ብስለትን አገኘ። ቀደም ሲል ይታይበት የነበረውን ከመጠን ያለፈ የትዕግስት ማጣት እየቀነሰ መጣ። ነገር ግን የትግል መንፈሱና መንፈስ ጠንካራነቱ እንደዚያ ቆየ። የቪዬራና የማንቸስተር ዩናይትድ ካፒቴን የነበረው ሮይ ኪን ፍጥጫ በፕሪሚየር ሊጉ ታሪክ ውስጥ እጅግ አጓጊውና ስሜት ቀስቃሹ ተፎካካሪነት ነበር። የቡድኖቻቸው መሪዎች እንደመሆናቸው የእነሱ ግላዊነት ትግል የመሃል ሜዳ ጦርነት ብቻ አልነበረም፣ የሁለቱ ክለቦች የፍልስፍና ፍጥጫ ነጸብራቅ ነበር። ኪን ቪዬራ በየዕለቱ በሚያስደንቅ ስብዕናው አርሰናልን እየመራ ባለበት ወቅት እሱን ማቆም የማይቻል ነበር ሲል መስክሯል። የቪዬራን የአርሰናል ዘመን ከሁሉም በላይ ታሪካዊ ያደረገው ክስተት ኢንቪዚብል የሚባለው የ2003 እና 2004 የውድድር ዘመን ነበር። በአርሰናል ታሪክ ውስጥ እንደ ካፒቴን ሆኖ ቡድኑ በ38 የፕሪሚየር ሊግ ዋንጫዎች ሁሉ ሳያሸንፍ እንዲያጠናቅቅ መብራት ችሏል። ይህ ከ115 ዓመታት ወዲህ ከእንግሊዝ እግር ኳስ ከፍተኛ ሊግ የተፈጸመ የመጀመሪያው ድንቅ ስኬት ነበር። ዴኒስ በርግካም፣ ቲየሪ ኤሪን፣ ሶል ካምቤል እና ሌሎች ታላላቅ ተጫዋቾች በነበሩበት ቡድን ውስጥ ቪዬራ ልብና ነፍስ ነበር። የመጨረሻውን ኢንቪንሲብል ጨዋታ በአርሰናል ስም ያደረገውም የ2005ቱ የኤፍኤ ካፕ ፍጻሜ ላይ ነበር። ጨዋታው ከማንቸስተር ዩናይትድ ጋር በእኩል ውጤት ከተጠናቀቀ በኋላ የመጨረሻውን አሸናፊውን የቅጣት ምት በመምታት ለአርሰናሉ የዘመኑን የመጨረሻ ትልቅ ዋንጫ አስረክቧል። ከኢንቪንሲብል በኋላ በነበረው ክረምት ብዙዎችን ያስደነገጠ ዝውውር ተፈጸመ። በነሐሴ 2005 ዓ.ም ፓትሪክ ቪዬራ አርሰናልን ለቆ ወደ ጣሊያኑ ጁቬንቱስ ተቀላቀለ። ምንም እንኳን ዝውውሩ የአርሰናልን አዲስ ስታዲየም ለመገንባት የሚያስፈልገውን የገንዘብ ድጋፍ ለማድረግ የተደረገ ቢሆንም ብዙ የአርሰናል ደጋፊዎችና ታዛቢዎች ዝውውሩን እንደ ትልቅ ስህተት ይቆጥሩታል። በጁቬንቱስ የነበረውን ቆይታ አንድ የውድድር ዘመን ብቻ ነበር። ክለቡ በካልቾፕሊ የተባለ የማጭበርበር
የማጭበርበር ቅሌት ወደ ሴሪያ ቢ ሲወርድ ቬራ ክለቡን ለቆ ወደ ተቀናቃኛቸው ኢንተር ሚላን ተዘዋወረ። በኢንተር ሚላን ያሳለፈው 4 ዓመታት በድል የተሞላ ነበር። በክለቡ ቆይታው 4 ተከታታይ ሴሪያ ኤ ሊግ ዋንጫዎችን በማንሳት የዋንጫ አዝመራውን ቀጠለ። በ2010 ዓ.ም የእግር ኳስ ህይወቱ ለማጠናቀቅ ወደ እንግሊዝ ተመልሶ ማንቸስተር ሲቲን ተቀላቀለ። በአርሰናል ጠላት ተቀናቃኝ ክለብ መጫወቱ ለአንዳንድ ደጋፊዎች አዲስ አከራካይ ጉዳይ ነበር። በማንቸስተር ሲቲ የነበረው አጭር ቆይታም የኤፍኤ ካፕ ዋንጫን በማንሳት 2011ን ተጠናቀቀ። ከዚያም በዚያው ዓመት በይፋ የእግር ኳስ ተጫዋችነቱን አቆመ። በክለብ ደረጃ ካስመዘገበው ስኬት በተጨማሪ ፓትሪክ ቬራ ከፈረንሳይ ብሔራዊ ቡድን ጋር የዘመኑ ታላቅ ስኬት አጋርቷል። ለፈረንሳይ ከ100 በላይ ጨዋታዎችን ያደረገ ሲሆን የቡድኑ ወሳኝ አካል ሆኖ አገልግሏል። በ1998 ዓ.ም ፈረንሳይ በቤቷ ያዘጋጀችውን የፊፋ የዓለም ዋንጫ ሲያሸንፍ የቡድኑ ወጣት አባል ነበር። ከ2 ዓመት በኋላ ደግሞ የ2000 ዓ.ም የአውሮፓ ሻምፒዮና ዋንጫን በማንሳት በታሪክ ከጣት የሚቆጠሩ ቡድኖች ብቻ የደረሱትን ተከታታይ የዋንጫ ስኬት አስመዝግቧል። በተጨማሪ የ2001 የፊፋ ኮንፌዴሬሽን ካፕ አሸናፊም ነበር። ከእግር ኳስ ጡረታ ከወጣ በኋላ ቬራ ወዲያውኑ ወደ አሰልጣኝነት ዓለም ገባ። በመጀመሪያ የማንቸስተር ሲቲ የወጣቶች ልማት ቡድን ኃላፊ ሆኖ ጀምሮ ነበር። የመጀመሪያውን ዋና አሰልጣኝነት ቦታ ያገኘው በማንቸስተር ሲቲ እህት ክለብ በሆነው በአሜሪካ ኤምኤልኤስ ውስጥ በሚገኘው ኒውዮርክ ሲቲ ኤፍሲ ነበር። ከዚያም ወደ አውሮፓ በመመለስ በፈረንሳይ ኒስና በእንግሊዝ ፕሪሚየር ሊግ ክሪስታል ፓላስን አሰልጥኗል። በክሪስታል ፓላስ የመጀመሪያው የውድድር ዘመኑ ጥሩ አፈጻጸም በማስመዝገብ ቡድኑን ወደ ኤፍሲ ካፕ የግማሽ ፍጻሜ መርቷል። ነገር ግን ውጤቶቹ በመቀጠል በማሽቆልቆላቸው ከክለቡ ለቆ ወጥቷል። ከዚያም ወደ ፈረንሳይ በመመለስ ስትራስቡርግን በአሰልጣኝነት የመራ ሲሆን በአሁኑ ሰዓት ደግሞ በጣሊያን ሴሪያ ኤ ክለብ ጄኖዋ ዋና አሰልጣኝ በመሆን እያገለገለ ይገኛል። ፓትሪክ ቬራ በዘመኑ ከነበሩት ምርጥ ተጫዋቾችና በታሪክ ከታዩት ታላላቅ የመሃል ሜዳ ተጫዋቾች አንዱ ተደርጎ ይወሰዳል። በ2004 ዓ.ም በፊፋ 100 ዝርዝር ውስጥ መካተቱ ለዚህ ምስክር ነው። የሱ ማንነትና ጨዋታ በአርሰናል ደጋፊዎች ልብ ውስጥ የዘላለም ቦታ አለው። አርሰናል እስከዛሬ ድረስ በካፒቴንነት በኃይልና ኳስ ብቃት የመሃል ሜዳውን የሚመራ ቬራንን የሚመስል ተጫዋች በቋሚነት አልተካም። በአርሰናል ትልልቅ ስኬቶች ውስጥ ቁልፍ መሪ ሆኖ መታሰቡ የሱ ታላቅ ውርስ ነው። ቬራ እንደ ተጫዋች ትልቅ ዋንጫዎችን 3 ፕሪሚየር ሊግ፣ 4 የኤፍኤ ካፕ፣ 1 የዓለም ዋንጫ፣ 1 የአውሮፓ ዋንጫ አንስቷል። እንደ አሰልጣኝ ደግሞ ገና ጉዞን በመቀጠል ላይ ነው። ፓትሪክ ቬራ በመሃል ሜዳው የነገሰ ከሮይ ኪን ጋር የተፋለመ አርሰናልን ኢንቪዚብል ያደረገና ለፈረንሳይ ወርቅ ያስገኘ አፈ ታሪኩ በዘመናዊ እግር ኳስ ውስጥ የሚጠቀስ ያመረ የኃይልና የድል መንፈስ ምሳሌ ነው። ይህ ስለ ፓትሪክ ቬራ የህይወት ታሪክ የነበረን ቪዲዮ ነው። ውድ ቤተሰቦቻችን ታሪኩን እንዴት አገኛችሁ? የሱን ምርጥ አፍታ ወይም ከሮይ ኪንግ ጋር የነበረውን ፍጥጫ ትዝታዎች በኮሜንት ስር ያጋሩን። ቻናላችንን ሰብስክራይብ በማድረግ እና ቪዲዮን ላይክ በማድረግ ድጋፋችሁን ያሳዩን። በቀጣይ ቪዲዮ በማን የግል የህይወት ታሪክ እንዲሰራላችሁ ይፈልጋሉ? እስከሚቀጥለው ቪዲዮ እስከምንገናኝ በሰላም ቆዩ።